በአዲስ አበባ ከተማ በዘፈቀደና በየጊዜው የሚጨምረው የቤት ኪራይ ዋጋ እንዲሁም የህገ ወጥ ደላሎች የዋጋ ፈጠራ ሊያበቃለት ነው። አዎ በቃው ተብሎ የተከራየ ቤት ከጥቂት ወራት በኋላ በደላላ ድንገተኛ ግፊትና ሴራ ብቻ እጥፍ የሚጨምርበት ያ የተለመደውና የብዙዎችን ህይወት ያመሰቃቀለው አሰራር አሁን ህጋዊና ሳይንሳዊ መስመር ሊያዝለት ነው። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት ኪራይ ዋጋ በህግ በሳይንሳዊና በምክንያታዊ መንገድ ለመወሰንና ለመግታት የሚያስችለውን አዲስ የመኖሪያ ቤት ኪራይ ዋጋ መተመኛ ጥናት ይፋ አድርጓል። ይህ አዲስ ህግ መሬት ላይ ወርዶ መተግበር ሲጀመር በአከራዮች በተከራዮችና በተለይም በከተማዋ የቤት ገበያ ላይ ለዓመታት በነገሱት ህገወጥ ደላሎች ላይ ምን አይነት መክሰፍት ወይም እድል ይዞ ይመጣል? ዛሬ በጥልቀት እንመረምረዋለን። የመጀመሪያው የችግሩ ስፋትና መነሻን እንመልከት። ለሁሉም ግልጽ እንደሆነው በአዲስ አበባ ከተማ ያለአግባብና ያለምንም መቆጣጠሪያ በየጊዜው የሚጨምረው የቤት ኪራይ ዋጋ የዜጎችን የመክፈል አቅም ሙሉ በሙሉ በማዳከም ለአጠቃላይ የዋጋ ንረት መባባስና ለኑሮ ውድነት ዋነኛው ምክንያት ሆኖ ቆይቷል። ተከራዮች በየአመቱ ወይም በየ6 ወሩ በሚደረግ መሰረተ ቢስ የዋጋ ጭማሪ ምክንያት ልጆቻቸው ከትምህርት ቤት እየቀሩ በተደጋጋሚ ቤት የመቀየር የስነ ልቦና የማህበራዊና የኢኮኖሚ ስጋት ውስጥ ወድቀው ይገኛሉ። በዚህ መሃል ደግሞ የገበያውን ክፍተትና የህግ ክፍተቱን በመጠቀም ዋጋን ያሻቀቡ በአከራይና በተከራይ መካከል ያለመተማመን መንፈስ የዘሩ ህገወጥ ደላሎች አጠቃላይ የከተማውን የቤት ገበያ በበላይነት ሲመሩት ቆይቷል። ይህንን ምስቅልቅል ስርዓት ለመግታት ከተማ አስተዳደሩ በ2016 ዓ.ም ሰፊ የአከራይና ተከራይ ውል ምዝገባ ማከናወኑ ይታወሳል። ያ ውል ምዝገባ በቤት ልማትና አስተዳደር ታሪክ ውስጥ አዲስ ምዕራፍ የከፈተና በዘፈቀደ የሚደረጉ ያልተገቡ አሰራሮችን ያስቀረ ትልቅ ስኬት የነበረ ቢሆንም አሁን ግን ነገሩ ወደ ቀጣዩ ወደ ጠንካራውና ወደ ዋናው ምዕራፍ ተሸጋግሯል። አዲሱ ጥናት ይዘትና ሳይንሳዊ አካሄድ ምን ይመስላል የሚለውን ደግሞ በጥቂቱ እንቃኝ። የአዲስ አበባ ከተማ ቤቶችና ልማት አስተዳደር ቢሮ በሰሞኑ አዋጁ በሚሰጠው ስልጣንና ኃላፊነት መሰረት የውል ማደስ ሂደቱን ፍትሐዊ፣ ሳይንሳዊና ምክንያታዊ በሆነ መንገድ ለመምራት የተከናወነውን የመኖሪያ ቤት ኪራይ ዋጋ መተመኛ ጥናት ለፓናል ውይይት አቅርቧል። ይህ ጥናት በዘፈቀደ የተሰራ ሳይሆን የከተማዋን ነዋሪ እውነተኛ የመክፈል አቅም፣ የኑሮ ሁኔታና የወቅቱን አጠቃላይ የሀገሪቱን የኢኮኖሚ እንቅስቃሴ ያገናዘበ ነው። ይህንን ትልቅ ሀገራዊ ፋይዳ ያለው ጥናት ያጠኑት የአዲስ አበባ አመራር አካዳሚና የዩኒቨርሲቲ ከፍተኛ መምህራንና ተማሪዎች ሲሆኑ ጥናቱ በመጪው በ2019 በጀት ዓመት ሙሉ በሙሉ ወደ ትግበራ እንደሚገባ ተጠቁሟል። አዲሱ ህግና ጥናት በመዲናዋ ሁለንተናዊ እሴቶች ላይ የራሱ የሆነ እጅግ ከፍተኛ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ፋይዳዎች አሉት። አከራዩ ከንብረቱ ተገቢውንና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሐዊና ህጋዊ ገቢ እንዲያገኝ የሚያረጋግጥ ሲሆን፣ በሌላ በኩል ደግሞ ተከራዩ ከገቢው ጋር የተመጣጠነ ኪራይ ብቻ በመክፈል የተረጋጋ ኢኮኖሚና የቤተሰብ ህይወት እንዲመራ ያደርጋል። በደላሎች ላይ የሚመጣውን መክሰፍት ደግሞ በጥቂቱ ነቃኝ። ታዲያ ይህ አዲስ የዋጋ ትመና ጥናትና ህግ መሬት ላይ ሲወርድ በደላሎች ላይ ምን አይነት ተጽዕኖ ያመጣል? እስካሁን ባለው ያልተገራ አሰራር ደላሎች ከአከራይና ከተከራይ የሚያገኙትን የኮሚሽን ገንዘብ ለማሳደግ ሲሉ ብቻ አከራዮች ጨርሶ ያላሰቡትንና ያልተገቡ የዋጋ ጭማሪዎችን በየጊዜው እንዲያደርጉ በመገፋፋት ገበያውን ሲያናጉት ቆይቷል። አዲሱ ህግ ግን ግልጽና ህጋዊ አሰራርን በመዘርጋት የደላሎችና የህገ ወጥ ደላሎችን ጣልቃ ገብነት ሙሉ በሙሉ ያቆማል። የቤት ኪራይ ዋጋው በሳይንሳዊ መስፈርት ማለትም እንደ ቤቱ ደረጃ፣ እንደ መገኛ ቦታው፣ እንደ መኝታ ክፍሉ ብዛትና እንደ መሰረተ ልማት አቅርቦቱ ተሰልቶ በህግ ስለሚቀመጥ ደላሎች በራሳቸው ፍላጎት የመጨመር ገበያውን የመበጥበጥና ሌላ ነገር የመፍጠር አቅማቸው ሙሉ በሙሉ ይገታል። ገበያውን ጤናማና ሊተነበይ የሚችል በማድረግ የከተማዋን የንግድና የኢኮኖሚ እንቅስቃሴ ያረጋገዋል። ይህ ማለት የብዙ ህገወጥ ደላሎች አላስፈላጊ የገቢ ምንጭ ይዘጋል፣ በአከራይና በተከራይ መካከል የነበረውን ያለመተማመን መንፈስም ያጠፋል ማለት ነው። በአጠቃላይ ይህ አዲስ የወጣው የቤት ኪራይ ዋጋ መተመኛ ጥናት በከተማዋ ነዋሪዎች ዘንድ ትልቅ ተስፋን የፈጠረ ሆኗል። ውድ ተመልካቾች፣ ይህ አዲስ ህግ መሬት ላይ ወርዶ በተግባር ሲሰራ የደላሎችን ጣልቃ ገብነትና ህገወጥ አሰራር ሙሉ በሙሉ ያስቀራል ብለው ያስባሉ? ወይንስ ደላሎች ህጉን የሚሸሹበት ሌላ ቀዳዳ መፈለጋቸው አይቀሬ ነው ትላላችሁ? የእርሶን ሀሳብ፣ ስጋትና የግል ተሞክሮ በኮሜንት መስጫው ላይ በሰፊው ያጋሩን። ይህንን ወቅታዊ መረጃ ለሌሎች እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። መሰል መሬት ላይ ያሉ ወሳኝ መረጃዎችና የምርመራ ዘገባዎች በቅድሚያ እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። ስለተከታተላችሁን እናመሰግናለን። ሰላም።